መልስ አልሰጣችሁም ብዬ ነበረ። ግዴታ መልስ እንዲሰጥ እያስገደዳችሁ ነው። ታሁን በኋላ እያንዳንድሽ የሚስት የድንግል ስለሌላት ያገኙትን አይከኩም እንደምን ሆነው ነው ይቺ የመሰለች ቆንጆ ልጅ ከወደ ሳውዲ የተሰማ በጣም የሚገርም የሚደንቅ ነገር ተሰምቷል። በጣም መነጋገሪያም እየሆነ ነው በሶሻል ሚዲያ ላይ። ምንድነው ጉዳዩ? ምንድነው የተፈጠረው የሚለውን የምናይ ይሆናል። ሰላም ጤና ይስጥልኝ ውድና የተከበራችሁ የአገሬ ልጆች እንደምን አላችሁ? እኔ ደህና ነኝ ፈጣሪ ይመስገን። ዛሬ በጣም በሶሻል ሚዲያ ላይ መነጋገሪያ የሆኑ ቪዲዮዎችን ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁ ቆዩ። እንዲሁም ለቻናሌ አዲስ የሆናችሁ ቻናሉን ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። እንዲሁም ቪዲዮን በላይክ ብትጀምሩልኝ በጣም ደስ ይለኛል። ላይክ ያስፈልገኛል። አመሰግናለሁ። ሀሳብ አስተያየታችሁንም በኮሜንት ማሳወቅ ይቻላል። በዚህ በምስሉ ላይ የምታዩት ወጣት ልጅ ሳውዲ አረቢያ ነው የሚኖረው። እናም በህጋዊ መንገድ ነው የሚኖረው ማለት ነው። ማለትም ኢቃማ ያለው ልጅ ነው። ከአንዲት ሸቃሊት ጋራ ይተዋወቃሉ። ከዛም ይግባባሉ፣ ይደዋወላሉና ወደ ፍቅር ያመራሉ ማለት ነው። በዚህ መሀልም አንዳንድ ጥያቄዎችን ጠይቋትም ነበር የተባለው። እንግዲህ እንደደረሰን መረጃ ድንግል ነሽ ወይ ብሎ ጥያቄ አቅርቦላት እንደነበረና እሷም አዎ እኔ ድንግል ነኝ፣ እስከ ዛሬ ድረስ ምንም አይነት ወንድ አላውቅም ስትለውም ነግራው ነበረ። በዚሁም ተግባብተው እሱም በጣም ደስ ብሎት ፍቅሩ የበለጠ በጣም ጨመረ ማለት ነው። እናም የሆነ ነገር ያስባል። እሱም ምንድነው ከኮንትራት ቤት እሷን ማስጠፋት ማለት ነው። እንግዲህ ኮንትራት ቤት ሆና ወጥተው ውጭ ላይ መገናኘት አይችሉም። በኮንትራት የሚመጡ ልጆች የምታውቁ ታውቃላችሁ። መውጣት አይቻልም፣ በፍጹም አይቻልም። እጃዛ ቤት የሚባል ነገር የለም። ምናልባት እነሱ ይዘዋቸው ከወጡ መዝናኛ ምናምን ከነሱ ጋር ነው እንጂ መውጣት የምትችሉት። በኮንትራት የሚመጡ ልጆች በፍጹም ኢቃማ እንዳላቸው ወይም ደግሞ ጠፍተው እንደሚሰሩት ነጻነት የላቸውም ማለት ነው። መውጣት አይችሉም። ስለዚህ ያስበው ምንድነው እሷን ማስጠፋት ነበረ። እንዳስበውም ከዛ ቤት ያስጠፋታል ማለት ነው። እናም የኒካ ፕሮግራም ያዘጋጃሉ። ቤት ባፈራው መልኩ ያዘጋጃሉ። ኒካ ካደረጉ በኋላ ያው ጊዜው ሲደርስ እንግዲህ እሷና እሱ ብቻ በሚሆንበት ሰዓት ላይ ያ የተባለው በጉጉት ሲጠበቅ የነበረው ድንግል በጣም በሚያሳዝን ሁኔታ ያ ድንግል የለም ወይም ድንግል አልነበረችም ማለት ነው። በዚህም ልጁ በጣም ይበሳጭና በ24 ሰዓት ውስጥ ፍቺውን ፈጽሟል ነው እንግዲህ የተባለው። እናም ይሄ ወሬ እንግዲህ ብዙ ሰዎች ጋር ይደርሳል። በሶሻል ሚዲያም በጣም ተሰራጭቷል። ብዙዎችም እየተቀባበሉት ይገኛሉ። ሀሳባቸውንም እያካፈሉ ነው። እንግዲህ አንዳንዶቹ ምን ይላሉ? ምንድን ነው ድንግል ባይኖራት ምን ችግር አለው? ድንግልና እኮ ከባድ ስራ ብትሰራ የሚጠፋ ነገር ነው። አንተ እሷን ከወደድካት ካፈቀርካት ከድንግልናዋ ምን አለክ? ብቻ በጣም ብዙ ሀሳብ አስተያየቶችን እየሰጡ ይገኛሉ። እንደዚሁም የሚሳደቡ አሉ፣ ተገቢ ባይሆንም እና እናንተ በዚህ ላይ ምን ትላላችሁ? አንድ እህታችንም እንግዲህ በዚህ ጉዳይ ላይ ፈገግ የሚያደርግ አስተያየት ሰጥታለች። እስኪ አዳምጠን እንመለስ። እኚህ ሰውዬ ሚስት የድንግል ስለሌላት በ24 ሰዓት ፈተዋት አሉ ጋይስ። አሁን ሰው ድንግል ቢኖርስ በምን አቅሞ ምን ሊያረጉት ነው? ዝም ብላ ያገኙትን አይከኩም እንደምን ሆነው ነው? ይቺ የመሰለች ቆንጆ ልጅ እንዴት ይለቃሉ? እንዴት አልማዝ ጆ ገብቶ እንዴት ይለቃሉ? ዳይመንድ ጆ ገብቶ በተልካሻ ምክንያት እንዴት አጀብ ያልታደለችው በጥቅምት አይኗ ይጠፋል። እውነት ለመናገር ልጅቷ በጣም ቆንጅዬ ናት።
ትንሽ የሆነ የምታምር ናት በእውነቱ ማለት እሱ አሁን ወንድ ነው ይበቃዋል፣ ግን እሷን መልቀቅ አልነበረበትም። ብዙዎችም የሚሉት ይሄን ነው ማለት በጣም ቆንጆ ናት ማለቴ ለምን ምናምን ልትሉ ትችላላችሁ። ቆንጆ ስለሆነች ለምን ዋሸች ምን ብዙ ነገር ልታወሩ ትችላላችሁ። ግን እሷ አሁን አረብ ሀገር ነው የምትሰራውና በስራ ምክንያት ያድንግልናዋ ጠፍቶ ቢሆንስ ብላችሁ አስቡ። ምናልባት እሷ ያ ነገር እንዳለ ነው የምታውቀው ቢሆንስ? እንደዚህ አይነት ነገራቶች አብዛኛውን ጊዜ ይፈጠራል። እንደዚህ አይነት ነገር ከባድ ነገር በማንሳት የስራ ጫና ብዙ ነገር በተለይ አረብ ሀገር ደግሞ ስራ ይበዛል በጣም ታውቃላችሁና በዚህ ምክንያት ድንግልና ሊጠፋ ይችላል። ግን ማለት እኔ እንደኔ መልቀቅ አልነበረበትም ብዬ አስባለሁ በእውነቱ ማለት ነው። እንግዲህ በርካቶች በጣም የስድብ ናዳም እያወረዱበት ይገኛሉ። ልጁም እንደዚህ ሲል መልሷል። እስኪ እናዳምጠው። እኔ እንኳን መልስ አልሰጣችሁም ብዬ ነበረ፣ ግዴታ መልስ እንዲሰጥ እያስገደዳችሁ ነው። አሁን በኋላ ለእያንዳንድሽ ስታፍንጫሽ መልስ ሰጥሻለሁ ማለት ነው። በመጀመሪያ ለአንድ ሴት ልጅ ክብረ ንጽህናዋ ማለትም ድንግልና ማለት ለአንድ ሴት ልጅ ከፈጣሪ የሚሰጣት ትልቁ ስጦታዋ ድንግልናዋ ነው። ባሏን የምታስደስትበት፣ ለባሏ ምን ያክል ታማኝ እንደሆነች የምታሳይበት፣ ጨዋ ቤተሰብ ወልዶ ያሳደጋት መሆኗን የምታሳይበት አንድ ሴት ልጅ ክብረ ንጽህናዋ ብቻና ብቻ ነው። ገብቷችኋል? አንድ ሴት ልጅ ድንግልና ከሌላት ምንም ጨዋ የሚያስብልባት ጉዳይ የለም። ገብቷችኋል? ክብረ ንጽህናሽን ማስረከብ ያለብሽ ለባልሽ ብቻ ነው። ገብቶሻል? ብዙዎቹ የምትሳደቡት ክብረ ንጽህናችሁ የሌለ በየጫካው የተዘረጋችሁ በየመንገዱ የተፈረከሳችሁ ናችሁ ማለት ነው የምትሳደቡት። በንዴት ውስጥ ሆነን የምንወስናቸው ውሳኔዎች በኋላ ላይ ዋጋ ሊያስከፍሉን ይችላሉ። ለቁጭት ያጋልጠናል ማለት ነው። ቁጭት ደግሞ ምንም ነገር አይጠቅመንም። አንድን ነገር ቶሎ ከመወሰናችን በፊት መፍትሄ መፈለጉ የተሻለ ነው ብዬ አስባለሁኝ። እናንተም ሀሳብ አስተያየታችሁን በኮሜንት አሳውቁኝ። ወደ ሌላው ቪዲዮ ስንመጣ እንዲሁም ከሳውዲ አረቢያ የተሰማ ነው። አንድ ባልና ሚስት ናቸው። በጅዳ ነው የሚኖሩት። እናም ያለ መግባባት ይፈጠርና በዚህ በምታዩት መልኩ በጣም ጉዳት ያደርስባታል ማለት ነው። እንግዲህ የገዛ ባሏ ነው እንደዚህ አይነት ጭካኔ የተሞላበት ድርጊት ያደረገባት። እናም እች ልጅ ወደ ሕግ ታመራለች። ነገሩም በሕግ እንደተያዘ ነው እንግዲህ መረጃዎች የደረሱን። በነገራችሁ ላይ ባልና ሚስት በእርግጥ ሊጣላ ይችላል፣ ላይግባባ ይችላል። ሁሉም ሰው በሆነ ነገር ላይ በቃ ይጋጫል። ግን ግጭት ሲባል መፍትሄ ያሌለው ነገር አለ ብዬ አላስብም በዚህ ዓለም ላይ። ለዛ ነገር ወይም ደግሞ ያልተግባባችሁቸው ነገራቶች ላይ መወያየት በውይይት መፍታት የተሻለ ነው ባይ ነኝ። አንዳንዴ ሰው ይለያያል። አንዳንድ ሰው ትዕግስት አለው፣ አንዳንድ ሰው ትዕግስት የለውም። ብቻ ስትናደዱ ወጣ በሉ እስኪ ከቤት። የምሬ ነው ምላቸው። ስፔሻሊ ባሎች ከሚስቶቻችሁ ጋር ስትጣሉ ከቤት ወጣ በሉና ተመለሱ። ምክንያቱም ከቤት ካልወጣችሁ እንደዚህ መቦቃቀስ ይመጣል። ወጣ በሉና እንደገና ተመለሱ። እንግዲህ በጣም በሚያሳዝን መልኩ እንደዚህ ያበላሽቷታል ሰውነቷን ማለት ነውና ለምን አስፈለገ? በጣም ከባድ ነገር ከሆነ ወይ ከሷ ጋራ መቀጠል ማይፈልግ ከሆነ አይ በቃኝ መባባሉ እኮ ደስ የሚል ነገር ነው። በፍቅር መለያየት ማለት ነው። በፍቅር እንደተገናኙ በፍቅር መለያየት በጣም ደስ የሚል ነገር ነው። አሁን እሱ ክስ ተመስርቶበታል፣ ወይ ይታሰራል፣ ወይ ወደ ሀገር ይገባል፣ ወይ የሆነ ነገር ይሆናል። ይሄ ሁሉ ከመሆን ይልቅ ካልተስማማ በቃ አልተስማማኝም አለቀ። እኔ እንደዚህ ነው የማስበው። የእናንተን ሀሳባችሁን አስቀምጡልኝ በኮሜንት እና ፋሚሊ። የዛሬ ቪዲዮ ይህን ይመስል ነበረ። በቀጣይ ቪዲዮ እስከምንገናኝ ሰላማችሁ ይብዛልኝ። እወዳችኋለሁ። ባባይ